ምንድነው? ሰው ለእግዚአብሔር ክብር ስለተፈጠረ ኤጁኬሽን ሰዎችን ለዘላለም ማዘጋጀት ነው። ሴኩላር ቲንኪንግ ምን እንደሚል ታውቃላችሁ? ሰው ለስራ ማዘጋጀት ነው። preparing people for job። ስለዚህ የሚያበላውን ነገር ብትመርጡ because ሴኩላር የሆነ አስተሳሰብ ስላለ የትኛው ነው የሚያበላው? የሥራ የትምህርት ዓላማ እግዚአብሔርን ማክበሪያ ሳይሆን የትምህርት ዓላማ ምንድነው? እንጀራ መብያ ስለሆነ ብዙ ብር የሚከፈለው ስራ የትኛው ነው? እንደዛ ብለን ብንጠይቅ ሴኩላሪዝም በጣም 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 ትልቅ ችግር የፈጠረ አስተሳሰብ ነው። ሴኩላሪዝም ሰው እንስሳ ስለሆነ ከመወለዱ በፊት እርግዝናን በታቋርጦ ችግር የለበትም። you just killed an animal ምንም ችግር የለበትም። because ምንም ክቡር አይደለም፣ የእግዚአብሔር ምስል የለበትም። ምንድነው እያልኳችሁ ያለሁት? የምናራምዳቸው ፍልስፍናዎች አእምሮአችንን ስለያዙ የእግዚአብሔርን ማክበር ዋናው ዓላማችን እንደሆነ አናውቅም። we're living in a philosophy ካለም በወረስነው ፊሎሶፊ ውስጥ ነው የምንንቀሳቀሰው። ስለዚህ ፕሮፌሽኖቻችንን እንደ ጥሪ ማየት አንችልም፣ አገልግሎት ናቸው ብለን ማየት አንችልም። የሕግ ሰዎች ስትሆኑ ትልቁ ችግራችን የፍትህን በዚህ ምድር ውስጥ ያለውን የእግዚአብሔርን የፍትህ ጥማት ጃስቲስን ማስፈን አይደለም የሚታያችሁ። የትኛው ገንዘብ ያበላል? ናይጄሪያ ውስጥ አዲስ ትውልድ መፍጠር አለብን ብለው ወሰኑና አንቲ ኮራፕሽን ብዙ ገንዘብ አውጥተው ወጣቶችን ማስተማር ነው። በተለይ ዩኒቨርሲቲ ተማሪዎችን ስለ ሙስናን እንዲጸየፉ ማድረግ አለብን ብለው አስተማሯቸው እና የግራጁዌሽን ቀን ተማሪዎቹ እንዲናገሩ ተጠየቁና አንዱ ተማሪ እጁን አነሳና የሚያስገርም ነው እኮ አለ፣ እናንተ ድርሻችሁን በልታችሁ ከጨረሳችሁ በኋላ እኛን አትብሉ ትሉናላችሁ፣ እኛ ደግሞ እንደግመዋለን አላቸው። እግዚአብሔርን መፍራት because ምን ብሎ እንደሚያመጣ ቃላችሁ survival of the fittest ብሎ ነው የሚያምነው። ጉልበታም ከሆናችሁ ታሸንፋላችሁ፣ ደካማ ከሆናችሁ ኢቮሉሽን ራሱ እየጣላችሁ ማለፍ አለበት። ስለዚህ ለደካማው ለምን ታስባላችሁ ነው ትልቁ ጥያቄ። ሴኩላሪዝም ህግ ባለቤት የለውም፣ ሰዎች አብሮ ለመኖር ሲሉ ያወጡት ስለሆነ ስለዚህ ሴኩላሪዝም የሚያስተምረው ምንድነው ታውቃላችሁ? ሌብነት መጥፎ ነው ብሎ ሳይንስ የሚያስተምረው መያዝ መጥፎ ነው ብሎ ነው የሚያስተምረው። ኢቭን በብሉይ ኪዳን ውስጥ ይሄን ነገር ትመለከታላችሁ። አንዲት ሴት ሊያስወግሩ ይዘዋት መጡ አይደል? ተሰሳላችሁ። ምንድን ነበር ያሉት? ክሱ ስታመነዝር እጅ ከፍንጅ ያዝናት። እውነት አይመስልም። ምክንያቱም እጅ ከፍንጅ ከያዛችሁ ሁለት ሰው ነው መያዝ ያለባችሁ፣ አንድ ሰው ብቻ ሊያዝ አይችልም። ሜይቢ ራባይ እንትና ስለነበሩ እሳቸውን ትተዋቸዋል ማለት ነው። ሰው ምን አለው? ሙሴ ያለውን ነገር ንገረ። ሰው ሲያመነዝር ከተያዘ ምን ይደረግ? በድንጋይ ተወግሮ ይሙት ብሏል። ስለዚህ አንተ ምን ትላለህ? ጌታ ኢየሱስ ከሙሴ ጋር አስማማለሁ። ጥያቄው ማን ይወገራት ነው? አትወገር ወይስ አትወገር አይደለም፣ ማን ይወገራት? ከእናንተ መካከል ምንም አይነት ክስ የሌለበት የመጀመሪያውን ድንጋይ ወርውሩ። ሌሎቻችሁ ይፈቀድላችኋል፣ ግን የመጀመሪያ አንድ ሰው ብቻ ይገኝ። ምን የሚያደርግ? የመጀመሪያው። ከዛ ሁሉም ድንጋያቸውን እየጣሉ ሄዱ ይላልና በጣም የሚገርመው ሁለት አይነት ኃጢአተኞችን ነው የምናየው፣ የተያዙና ያልተያዙ የሚባለው። አይ ቲንክ ቸርች ውስጥም እንደዛ ነው የምናየው አይደል እንዴ? የተያዘ ኃጢአተኛ ሲገኝ የማይወረውርበት ሰው የለም። ያልተያዙ ሰዎች የተያዘ ሰው ሲያገኙ አለቀለት። how much corrupted እንደሆኑ ብታውቁ እኮ በብሉይ ኪዳን በጣም ግራ የሚያጋባ ነው። ዮሐንስ ይዞት የመጣው መልእክት ዮሐንስን የሚያስወግር መልእክት ነበር። ምክንያቱም ይዞት የመጣው መልእክት ምንድነው? ንስሐ ግቡ፣ የእግዚአብሔር መንግስት ቀርባለች። ከዛስ ኃጢአታችሁ ይሰረይ ዘንድ ምን አድርጉ? ተጠመቁ። አንድም ቦታ በብሉይ ኪዳን ውስጥ ሰዎች በውሃ በመጠመቅ የኃጢአት ስርየት ይገኛል ተብሎ ታስበውም አያውቅም። የኃጢአት ስርየት የሚኖረው ምን ሲኖር ነው? ደም ሲፈስ ነው።
ልክ አዳምና ሔዋንን ሲያያቸው አዳምና ሔዋን በራሳቸው ጥረት እንደምንም እርቃናቸውን ለመሸፈን ሞክረው ቅጠል ለብሶ ሲመጡ እግዚአብሔር ምን አለ? እኔ ካልሸፈንኳችሁ አሁንም እርቃናችሁን ናችሁ። ሰው ትልቁ ችግሩ ምን ታውቃላችሁ? ራሱን እርቃኑን ለመሸፈን የራሱን ስራ መስራቱ አይቀርም። ወንጌላዊ ገብሩ የሚባል የእግዚአብሔር ሰው አለና ሲናገር ይላል የመጀመሪያው ሃይማኖት ቅጠል የመልበስ ሃይማኖት ይባላል ይላል። ምክንያቱም ሃይማኖት ምን ማለት ነው? ራቆቴን አይደለሁም ነው። በራሴ ጥረት ምን አድርጌያለሁ? እርቃኔ ልሸፍን ችያለሁ። እግዚአብሔር ራቆታቸውን ካረገ በኋላ አረደ የሆነ እንስሳ። ለመጀመሪያ ጊዜ ደም ሲፈሳዩ፣ ለመጀመሪያ ጊዜ በእነሱ ምክንያት የሞተ አንድ እንስሳ አዩ። ለመጀመሪያ ጊዜ ከሱ ከተገኘው ቁርበት ወስዶ አለበሳቸው እና አዳምና ሔዋን ከመጀመሪያም ጀምሮ አንድ ነገር ያውቃሉ። እነሱ በእግዚአብሔር ፊት ለመቅረብ በእነሱ ምትክ መሞት ያለበት ነገር እንዳለ ያውቃሉ። ለልጆቻቸው እንደዛ ነበር ያሳደጓቸው። ስለዚህ አቤልና ቃየል እድሜያቸው ደርሰው በእግዚአብሔር ፊት ሊቀርቡ ሲሉ ቃየል እስኪ ልሞክር እድሌን እግዚአብሔርን በእጆቼ ስራ ኢምፕረስ ላድርገው አለ። አቤል ግን የአባቱንና የእናቱን ቃል ሰማ። በግ ይዞ ቀረበ። ደም መስዋዕት ያስፈልጋል። ከዛን ሰዓት ጀምሮ ስታዩት ብሉይ ኪዳን ላይ በሙሉ የደም መስዋዕት እንዳለ ታያላችሁ። የሚያስገርመው ደግሞ የጌታ የእግዚአብሔር ቃል ሲያዛቸው ምንድን ያላቸው? አንድ መስዋዕት የሚሆን ምን አይነት በግ ነው? የ1 ዓመት ዕድሜ ያለው፣ ኃጢአት የሌለበት፣ ነውር የሌለበት፣ ቁስል የሌለበት፣ ጠባሳ የሌለበት። ስለዚህ የ1 ዓመት በግ ማለት ምን ማለት እንደሆነ ታውቃላችሁ? ዛሬ መስዋዕት ሰውታችሁ ስትመጡ ኃጢአታችሁ ይቅር ተብሎ ሲመጡ ከነገ ጀምሮ ፕሮጀክት አላችሁ። ምን ማድረግ? የሚቀጥለውን ዓመት በግ ምን ለማድረግ? ለማሳደግ። 6ኛው ወር ላይ እግሩ ቢሰበር ምን ማለት ነው? በዚህ ዓመት የላችሁም ማለት ነው መስዋዕት። ስለዚህ ከበጎች ሁሉ ትለዩና ብቻውን ታስቀምጡታላችሁ። ኤቭሪ ዴይ ትመጣላችሁ፣ ቼክ ታረጉታላችሁ። ምክንያቱም የኃጢአት ስርያታችሁ በዚህ በግ ነው ያለው። ኃጢአታቸውን በዓመት አንዴ አይደለም የሚያስቡት፣ በየቀኑ ነበር የሚያስቡት። ስለዚህ ሲያበሉትም ሲጎበኙትም ይህ በግ ኃጢአታቸውን በሙሉ እንደሚወስድ ስለሚያውቁ ነው። የሚያስገርመው ነገር ምን እንደሆነ ታውቃላችሁ? 1 ዓመት ሙሉ ካደረጉ በኋላ ተሸክመውት ወደ ቤተ መቅደስ ይመጣሉ። ይሰዋል፣ ደሙ ይረጫል፣ ነስታ ሂድ ይባላሉ። እንደገና የሚቀጥለውን ዓመት ደግሞ እንደዛ መስራት አለባቸው። ከባቢሎን ምርኮ በኋላ ግን እስራኤላውያን በሁሉም ቦታ ተበተኑ፣ በሁሉም ሀገር ተበተኑ። ስለዚህ ከሮም የሚመጣው፣ ከስፔን የሚመጣው፣ ከተለያዩ ቦታዎች የሚመጣው እስራኤላዊ 1 ዓመት ሙሉ የለፋበትን በግ 3 ወር ሙሉ በእግሩ ተሸክሞ መምጣት አይችልም። ስለዚህ አዲስ ስርዓት አመጡ። ምንድነው? ብር ብቻ ይዛችሁ ነውና እዚሁ ስትደርሱ ትገዛላችሁ ተባለ። ብር ነው የምታጠራቅሙት። ልክ ወደ ኢየሩሳሌም ስትሄዱ ምንድነው የሚሆነው? ቤተ መቅደስ ውስጥ ነው በግ የሚሸጠው። ግን ምን አሉ ከዛ የነበሩት ካህናት? ምን አሉ? በግሪክ ብር መግዛት አይፈቀድም፣ በሮማውያን ብር መግዛት አይፈቀድም። ስለዚህ ኤክስቼንጅ ሬት አለው፣ ወደ ቤተ መቅደስ ገንዘብ መቀየር አለባቸው። ስለዚህ ገንዘብ ለዋጮች ደግሞ ኮርነር ላይ ቁጭ ብሎ ይጠብቃቸዋል ማለት ነው። ዛሬ ዶላር ስንት ገብቷል እንደሚባለው ያለቻችሁን ሳንቲም በሙሉ ይወስዳሉ። እናንተ በአይሁድ ገንዘብ ሄዳችሁ በግ ልትገዙ ትሄዳላችሁ። ካህኑ ነው የሚሸጥላችሁ። ትመርጣላችሁ። ይህ በግ ኃጢአት ይኑረው፣ ሰባራ ይሁን፣ አንካሳ ይሁን፣ ምንም የምታውቁት ነገር የለም። ስለዚህ እርግጠኛ አይደላችሁም ኃጢአታችሁ እንደሚሰረይና እንደማይሰረይ። ከዛ ነው ምን እንደምታደርጉ? በጉን ገዝታችሁ ለካህኑ ትሰጡታላችሁ። ይዞት ይገባል። ይታረድ አይታረድ አታዩትም። ደም ብቻ ይዞ ነው የሚመጣው። ይራጫችሁና ሂዱ ትባላላችሁ። ያ በግ ተመልሶ መጥቶ እንደገና ይሸጣል። እና እስራኤላውያን ተስፋ የቆረጡበት ነው። ምህረትን ለማግኘት ተስፋ የቆረጡበት ዘመን ላይ ነው የነበሩት። እና ዮሐንስ መጥቶ በውሃ ተጠመቁና ትድናላችሁ ሲባል ከገሊላ መጡ። ገሊላ ነው መንፈሳዊ ነገር አይገባቸውም፣ ባላጋሮች ናቸው ትሉ እንችላላችሁ። መጽሐፍ ቅዱስ ግን ከገሊላ፣ ከይሁዳ፣ ከኢየሩሳሌም ያሉ ሰዎች ምን ያውቃሉ? ስለ መስዋዕት ያውቃሉ? አያውቁም? ከዛ ምን እንደሚቃላችሁ ብዙ ካህናትም። ካህን እኮ ስራው ምንድን ነው? እያረደ የሰውን ኃጢአት ማሰረይ ነው። አሁን ግን እዛ ምንም እንደማይሰራ ስለሚያውቅ የእግዚአብሔርን ደህንነት መፈል በትክክለኛው ሰዓት ጌታ ኢየሱስ ወደዚህ ምድር መጣ። የእግዚአብሔር ስም ብሩክ ይሁን። ዋጋ የተከፈለበት ክርስትና ነው። የእግዚአብሔር ልጅ የሞተበት ነው። የሱ ሞት የኛን ህይወት ገዝቷል። ታዲያ ጥያቄው ምንድነው? እንዴት ነው መኖር የሚገባል?
አራት ነገሮችን አነሳና ከዛ በኋላ እንጨርሳለን። እንዴት ነው መኖር የሚገባን? የራሳችን ካልሆን የራሳችንን መንግስት ለማቆም የማንኖር ከሆነ ታዲያ እንዴት እንኖር? መጽሐፍ ቅዱስ ስለ ህይወታችን ሲነግረን የተሰጠን ህይወት የተሰጠን ነገር ሁሉ ከእግዚአብሔር ባደራ የተቀበልነው እንደሆነ ይነግረናል። አይ ቲንክ አንዱ ትልቁ ችግራችን የባላዳራነትን ህይወት መኖር ብዙዎቻችን አልተማርንም። ስቱዋርድሺፕ የምንለው ነገር ባላዳራዎች ነን የሚለው ነገር። ባላዳራ የሚለውን ቃል ስታስቡ ወይም ትርጉሙን ስታስቡ አራት መሰረታዊ ነገሮችን ይነግራቸዋል። ለምሳሌ ባላደራ ከሆናችሁ አንድ ነገር የሚታወቀው ባለቤት አለመሆናችሁ ነው። ተስማማላችሁ? ባላደራ ከሆናችሁ ምንድናችሁ? ባለቤት አይደላችሁ፣ ማኔጀር ናችሁ። በሰው ንብረት ላይ በሰው ገንዘብ ላይ እንድትገዙ ወይም እንድትሰለጥኑ የተሰጣችሁ ሰዎች ናችሁ ማለት ነው። ሁለተኛው የባላደራነት ጽንስ ላይ እያንዳንዱን እናያቸዋለን። ያለው ኃላፊነት ነው። ባላደራ ከሆናችሁ ወይም አደራ ከተሰጣችሁ ኃላፊነት ተሰጥቷቸዋል ማለት ነው። ሶስተኛው ሐሳብ የምናየው ባላደራ ከሆናችሁ ሂሳብ ማወራረድ የሚባል ነገር አለ ማለት ነው። ባለቤቱ ሲመጣ ምን ታረጋላችሁ? ሂሳብ ታወራርዳላችሁ ማለት ነው። አራተኛውና መጨረሻው ጽንሰ ሐሳብ ምንድነው? ባላደራ ከሆናችሁ ስራችሁን በአግባቡ ከወጣችሁ ሪዋርድ አለ ማለት ነው። ይሄንን አንተ ጋር ይቀመጥልኝ፣ ከመጣው በኋላ እንደዚህ እኔ ማድረግልህ አታውቅም ተብለን ነው የምንሄደው። ስለዚህ ሪዋርድ፣ እነዚህ አራት ኮንሴፕቶች አሉ ማለት ነው። እያንዳንዱ ክርስቲያን ራሱን እንደ ባላደራ ካየ እነዚህን አራት ነገሮችን በየጊዜው ያሰላስላል ማለት ነው። የራሳችን ካልሆን እኛም ራሳችን የእግዚአብሔር ከሆን then ያለን ነገር በሙሉ የተሰጠን ነገር ሁሉ እድሜያችን ሁሉ ገንዘባችን በሙሉ ጊዜያችን በሙሉ ዕውቀታችን በሙሉ እያንዳንዱ ነገር እግዚአብሔር በሕይወታችን ላስቀመጠውን ዓላማ ለማስፈጸም እንዲሁ የሰጠን ነገር ነው። የእግዚአብሔርን ቸርነት የሚያሳይ ነገር ነው። ባላደራ ከሆናችሁ የመጀመሪያው ሐሳብ ባለቤት አይደላችሁም። ቅድም ያየነው ክፍል እሱ ነው። የራሳችሁ አይደላችሁ። የሚያስገርመው ነገር አንድ ነገር ባለቤት ሆናችሁ ስትኖሩና ባላደራ ሆናችሁ ስትኖሩ ያለው ልዩነት በጣም የሚገርም ነው። ባለቤት ከሆናችሁ በዛ ጉዳይ ላይ የማዘዝ መብት አላችሁ ማለት ነው። ባላደራ ከሆናችሁ ግን የእናንተ ኦፒኒየን doesn't matter። የማን ነው ሐሳብ ነው የሚወሰነው? የባለቤቱ ሐሳብ ነው። ባለቤት ከሆናችሁ ያንን ነገር የመጠበቅ ያንን ነገር ያንን ኢንትረስታችሁ ስለሆነ ያንን ኢንትረስት የማስፈጸም ኃላፊነት አለባችሁ። ባላደራ ከሆነ ኢንትረስቱ የማን ነው? የሰጪው ነው፣ የባለቤቱ ነው። የመጀመሪያው ሐሳብ አንድ ነገር መስማማት ያለብን እንደ ክርስቲያን ማወቅ ያለብን እኛ ባለን ነገር ሁሉ ባለቤት አይደለንም የሚለው ነው። መዝሙር ምዕራፍ 24 ቁጥር 1 ላይ በአዲሱ መደበኛ ትርጉም እንደዚህ ይላል፣ ምድርና በእርሷ ያለው ሁሉ
ለማስጠረቅ ቁጭ ብዬ አንዱ ጫማ ከሚጠርጉት ልጆች ውስጥ ምን አለ፣ ይሄ ሰዓት ከገባ ጀምሮ ስራ አላሰራለኝ አለ። እና ግራ ነው የገባኝና ምን ማለት ነው ስለው ድሮ ምንም አይመስለኝም ነበር አለ። ጊዜ ማለፉንም አላማለፉንም አላቅም ነበር። ይሄ ግን በየ15 ደቂቃ ስለሚደውል 15 ደቂቃ እንዳልሰራው ያስታውሰኛል። እና በደወለ ቁጥር ልቤ ይመታል። ብዙዎቻችን ጊዜን እንደ ቁም ነገር አንመለከተው። ነገር ግን እያንዳንዱ ደቂቃ እያንዳንዱ ሰዓት እግዚአብሔር የሰጠን ትልቁ ምክንያት በሚያስገርመው እግዚአብሔር የሰጣችሁን ዓላማ እንድታስፈጽሙበት ነው። እግዚአብሔር እንደውም ለየሰው በየቀኑ 24 ሰዓት ነው የሚሰጠው። እንደውም አንዳንድ ጊዜ ሰዎች ጊዜ የለኝም ሲሉ ግራ ይገባኛል። ድንገት 23 ሰዓት ተሰጥቶት ይሆን ብዬ ነው የማስበው። ግን 24 ሰዓት ነው ሁላችንም የተሰጠው። ጊዜ የለኝም ማለት አሁን የምትነግረኝ ነገር ቁም ነገር ነው ብዬ ጊዜ አልመድብለትም ማለት ነው። ሰማችሁኝ? ባይ ዘ ወይ እኔም በኢቫሱ ነው ያለፍኩት እና ኢቫሱ ውስጥ የጸሎት ጊዜዎች ነበሩ እና በጣም የሚያስደንቁ ፕሮግራሞች ነበሩ። ግቢ ውስጥ 6 ኪሎ ነው የተማርኩት። መጀመሪያ ባህር ዳር ዩኒቨርሲቲ ነው የተማርኩት። ከዛ በኋላ 6 ኪሎ ነው እና በጣም የሚያስደንቁ የጸሎት ጊዜዎች ነበሩ። ልክ የፈተና ሰሞን ግን ጥቂት ሰዎች ነው የሚመጡት። እና ለምንድን ነው ሲባል ጊዜ የለንም ይላል። ማለት ጸሎት ቁም ነገር ነው ብለን ጊዜ አንመድብለትም ማለት ነው። ጊዜ ለለሱ አጋጥሞኝ የለም። በህይወት ካላችሁ ጊዜ አላችሁ። ለምን ዓላማ ነው የምትመድቡት ነው ትልቁ ጥያቄ እንጂ ጊዜ አላችሁ። አንዱ ትልቁ ችግራችን ብዙዎቻችን ጊዜያችን እንዴት መጠቀም እንደምንችል አንድ ግራም ሊደርሺፕ ላይ ብዙ ስልጠናዎችን እሰጣለሁ እና አንዱ ኮርስ ብዙ ጊዜ የማንስማማበት ታይም ማኔጅመንት ቢባለው ኮርስ ነው። ምክንያቱም የፈለጋችሁትን ነገር ብታረጉት ታይምን ማኔጅ ማድረግ አትችሉም። ምክንያቱም ታይም ምንድነው? በቀን ውስጥ 24 ሰዓት አለ። በሳምንቱ ስንት አለ? 7 ቀን አለ። ከዛ በወር ውስጥ በእኛ ካላንደር 30 ቀን አለ። በአመት ውስጥ 365 አለ እንበል። ዛሬ ከሰዓት በኋላ አትፈልጉትም። ምን ታደርጉታላችሁ? የሚቀጥለው አመት እኖረዋለሁ ብላችሁ አታስተላልፉትም። ጊዜን ተጠቀሙታላችሁ ወይም ደግሞ ሉዝ ታደርጋላችሁ። ማኔጅ የሚደረገው ሰውየው ነው፣ ጊዜው አይደለም። ጊዜው በየቀኑ 24 ሰዓት ይሰጣቸዋል። ራሳችንን ማኔጅ ነው ማድረግ ያለብን። ዋና ቁም ነገር ናቸው ብለን ለምናስባቸው ነገሮች፣ ቁም ነገር ናቸው ብለን ለምናምንባቸው ነገር በቂ ጊዜ ማግኘታቸውን ማረጋገጥ ማለት ነው። ስለዚህ እኔን ማኔጅ ማድረግ ነው ከባዱ። ጊዜ ላይ ከባድ ማኔጅ የምናደርገው ትልቁ ችግራችን ምንድነው? ጊዜም ቢሆን እንኳን የኛ አለመሆኑን ማወቅ መቻል አለብን። ዕውቀታችን የኛ አይደለም። ታለንታችን የኛ አይደለም። በተለይ ጊፍት ሲሆን በጣም ግራ የሚያጋባው ነገር እሱ ነው። ጊፍት ሲሆን ምን ማለት ነው? ያለ ብዙ ጥረት የምታደርጉት ነገር ማለት ነው። ሰምታችሁኛል? ይሄ ሰውዬ ጊፍቱ ነው የምንለው ለብዙ ሰዎች በጭንቀት የሚያደርጉትን እሱ ምን ያደርጋል? በቀላሉ ያደርጋል። ምን ማለት ነው? ጊፍት ማለት የሱ አይደለም፣ የተሰጠው ነገር ነው። ከተሰጣችሁ ደግሞ የእናንተ አይደለም። ለዚህ ነው ብዙ ሰዎች ታለንታቸውን ለተለያዩ ለማይረባ ነገሮች የሚያውሉት። ብዙ ሰዎች ምን ይላሉ? ዘፈን ኃጢአት ነው ወይስ? በጣም ግራ የሚያጋባው ኃጢአት ከሆነ ኃጢአት የሚያደርገው ለምን ነው ታውቃላችሁ? ለማይረባ ነገር ታለንታችሁን በመስጠታችሁ። እግዚአብሔርን ለማክበሪያ የተሰጠንን ነገር፣ እግዚአብሔርን ከፍ ለማድረግ የተሰጠንን ነገር የማይረባ ነገር፣ ጸያፍ የሆነ ነገር ስናረግበት ስንገኝ ትልቁን ሀብታችሁን ልክ የራሳችሁን መስሏችሁ እንዳባከናችሁት ይቆጠራል። መጀመሪያ ማመን ያለብን ምንም ነገር የለኝም ነው። ጊዜ የእግዚአብሔር ነው። ህይወቴ የእግዚአብሔር ነው። ጤንነቴ የእግዚአብሔር ነው። ሰዓቴ የእግዚአብሔር ነው። ታለንቴ የእግዚአብሔር ነው። የኔ የሆነ ነገር የለም የሚለው ሐሳብ ነው። የእግዚአብሔር ስም ብሩክ ይሁን። ባላደራ ከሆን ይሄንን ማሰብ መቻል አለብን። ትልቁ ችግራችን እሱ ነው። ብዙ ሰዎች ገንዘብ ስጡ ሲባሉ የሚጨንቃቸው የራሳቸው እንደሆነ ብቻ ስለሚያስቡ ነው። እነሱ ያፈሩት አድርገው ስለሚያስቡ ነው። ያ ባለጠጋ ሰው ጌታ ኢየሱስ ክርስቶስ ጋር መጣና ምን አለው? የእግዚአብሔርን መንግስት እንድወርስ ምን ላድርግ ሲለው ትእዛዞችን ሁሉ እፈጽማለሁ። እሱን አድርጌያለሁ፣ ግን ፍጹም እንደሆን እንፈልጋለሁ። ስለዚህ ያለህን በሙሉ ሽጥና ለድሆች ስጥ። ብዙ ሰዎች ስለመሸጥና ስለመስጠት ብቻ ነው የሚናገሩት። ሰውየው ግን ያስጨነቀው ነገር ሌላ ነው።
ያለውን ንብረት በሙሉ ሸጦ ከሰጠ በኋላ ጌታ ኢየሱስ ክርስቶስ አድርግ ያለው ምንድነው? ከዛ እኔን ተከተል። በሌላ አባባል እኔን እመነኝ። መብላት ካለብህ እኔ አበላሃለሁ፣ መኖር ካለብህ እኔ አኖርሃለሁ፣ የሚያስፈልገን ነገር ሁሉ እኔ ያገኛለሁ፣ እኔን እመነኝ። አሁን ሰው ይሄን ሁሉ ትቼ ይሄን ሰው ማመን እችላለሁ ወይስ አልችልም ነው ትልቁ ጥያቄ። እና ይቅርብኛል። ብዙዎቻችን እግዚአብሔር መጀመሪያ ከሰጠን ደን እግዚአብሔር ሲጠይቀን ስጠን ሲባል መጀመሪያውም የራሳችን አለመሆኑን ማወቅ መቻል አለብን። የኛ አይደለም። ኤቭሪቲንግ የያዝነው በሙሉ የኛ አይደለም። አንድ ሰው ሲናገር አሁን ያላችሁ ብላችሁ የምታስቡት በተለይ ብዙዎቻችሁ ተማሪዎች ስለሆነ ብዙ ነገር ላትቆጥሩ ትችላላችሁ። ግን ባለጠጋ የምትሉትን ሰው አስቡና ኤቭሪቲንግ ያለው ልብሱም ቢሆን ወርቁም ቢሆን ገንዘቡም ቢሆን የሚያስገርመው ሌላ ሰው እንደሚወስዱ ታውቃላችሁ? ሰውየው ካለፈ በኋላ ምንድነው የሚሆነው? በጣም የሚገርማችሁ ጭራሽ የማታውቁት ሰው ሁሉ ሊወስደው ይችላል። አሜሪካ ባለፈው ጓደኛዬ ቤት ሄድኩኝና ጋራጅ የመኪና ማቆሚያ ያለው እና እሱን ሲከፍተው እቃ ሞልቷል። በጣም ብዙ እቃ። በተለይ መጽሐፍት፣ እኔ መጽሐፍት ደግሞ ተወርሮ ሳይ በጣም ነው የሚያሳዝነኝ። መጽሐፍ ስለምወድ እና መሬት ላይ መጽሐፍ ተከምሯል እንደዚህ። እና ምን ነካ ዮናስ ምንድነው እቃ ስለው አንድ ቤት ገዛውኝና ቤቱን ስረከብ ይሄ ሁሉ እቃ ነበረ። እንዲያውም በጣም የሚያምር መኪናም አግኝቼ እዛ ቤት ውስጥ እዛ ቤት ከገዛችሁ ያለው ሁሉ የናንተ ነው። እና ያክስቴ ልጅ ይዞት ሄደ መኪናውን አለ። እና ታዲያ ይሄ ምንድነው ስለው በቃ ይሄንን ምጥልበት ቦታ ጥቼ እየፈለኩ ነው አለኝ። ውጭ ሀገር ለመጣል ዋጋ ስለሚያስከፍል ነፃ የሆነበትን ቀን ጠበቃችሁ ነው የምጥሉት። ሰው ብዙ ትልቅ እቃዎች አሉና ምን እንዳሰብኩኝ ታውቃላችሁ? እነዚህ ሰዎች ማን እንደሆኑ አላውቅም። ያን ሁሉ ሀብት እንዴት እንዳከማቹት መጽሐፍ ወጣ ሲባል አጠራቅሞ ሲገዙ ኤቭሪቲንግ ያደረጉትን ነገር ሁሉ አሰብኩኝና አሁን የማያውቃቸው ሰው ቤት ውስጥ ቆሻሻ ነው ተብሎ ተከምሯል። ኤቭሪቲንግ። ልብሶቻችሁ ምን የሚሆኑ ይመስላችኋል ብትሞቱ ዛሬ? ለሆነ የማይታወቅ ሰው እኮ ነው የሚሰጠው ኤቭሪቲንግ። ሰው ብልጥ ሰው ሁሉም እንደሚወሰድ ስለሚያውቅ ቀድሞ መስጠት ይጀምራል። ሰማችሁ? So imagine everything የናንተ እንዳልሆነ አስባችሁ ብትኖሩ በጣም የሚያስደንቅ ህይወት ነው የምትኖሩት። ምንም ወደ ኋላ የሚያረጋችሁ ነገር የለም። ሁለተኛው የናንተ አይደለም፣ ግን እግዚአብሔር ለናንተ በኃላፊነት ሰጥቶታል። የእግዚአብሔር ስም ብሩክ ይሁን። እግዚአብሔር በኃላፊነት ሰጥቷቸዋል። ስለዚህ ትምህርታችሁ አሁን በዚህ ሰዓት የተሰጣችሁ ትልቁ ኃላፊነት ነው። ለእግዚአብሔር እንደሚማር ሰው ሆናችሁ ልትማሩ ይገባል። ለእግዚአብሔር ባይደው ዶክተር ግርማ ያስታውስም ይሆናል እንጂ ዩኒቨርሲቲ ተማሪዎች እያለን አንቀል ሊያካፍለን መጥቶ ነበር። ስለ ጊዜ ያስተማረን፣ ስለ እነዚህ ነገሮች ነበር ያስተማረን። I don't think በዛን ጊዜ እንደዚህ የገባን አይመስለኝም። ካቱኛ መንፈሳዊ ነገር በሙሉ ከጸሎት ጋራ ከልሳን መናገር ጋራ ከሌሎች ነገሮች ጋር የምናያይዘው ከውጭ ያለው በሙሉ ይሄ ምንም የማይረባ ነገር ነው የሚመስለን የነበረው። ግን ስታስቡት ለካ እግዚአብሔር ተሳስቶ አይደለም ትምህርት ቤት እንድትገቡ ያደረገው። ተሳስቶ ይመስላችኋል? አንድ ጊዜ አንድ በጣም ጎበዝ ልጅ ናት፣ ሶፍትዌር ኢንጂነር ናት እና አንድ ትምህርት ቤት ውስጥ ተምራ አዲስ አበባ ዩኒቨርሲቲ ውስጥ ገባች እና ስትገባ እዛ አስተማሪዎቿ ራሱ እሷ የምትችለውን አይችሉም፣ እሷ የምታውቀውና ከዛ ፈቀዱላት ክላስ እንዳትመጣ። ሊትራሊ አንዳንድ ጊዜ ቱተር ታረጋቸዋለች አስተማሪዎችን እና አንድ ቀን ምን አለችኝ፣ ታድላ አንተ እግዚአብሔርን አገልጋይ ነህ፣ እኔ መቼ ይሄን ነገር ትቼ እግዚአብሔርን እንደማገለግል ናፍቃለሁ አለች። እና ላፕቶፔን ይዤ ነበር። ቆይ አንድ ነገር ልንገርሽ አልኩና ከፈትኩና አንድ ሁለት ሶስት ሶፍትዌሮች ነበሩ፣ ባይብል ሶፍትዌሮች አሳየዋት። እኔ ቄስ ሆኜ ይሄን መስራት አልችልም፣ ይሄን የሰራው እንዳንቺ አይነት ምን ዕውቀት ያለው ሰው እንዴት ህይወቴን እንዳቀለለው ግን ልነግርሽ አልችልም። እግዚአብሔር ተሳስቶ አይደለም ዩኒቨርሲቲ ውስጥ ያስገባችሁ።
ይሄ ነገር እንድታውቁ ፈልጋለሁ። እግዚአብሔር ኃላፊነት ሲሰጣችሁ ሜይቢ መጨረሻችሁ ይሄ ላይሆን ይችላል። ሜይቢ ሌላ ነገር ልትሰሩ ትችላላችሁ። ሜይቢ አሁን የምትማሩትን ትምህርት እሱ ላይሆን ይችላል መጨረሻ ላይ። ግን እግዚአብሔር ዛሬ በምታሳዩት ተጠያቂነት ወይም ኃላፊነት ነው እግዚአብሔር ወደሚቀጥለው የሚሾማችሁ። መጽሐፍ ቅዱስን እሱን ነው የሚያስተምረን። እግዚአብሔር ኃላፊነትን ሰጥቷቸዋል። ዛሬም ኃላፊነትን የምንወጣበት መንገድ፣ ዛሬም የተሰጠንን ነገር የምንወጣበትን ነገር ነገ ያማረ ቀን እንዲሆን ማድረግ እንችላለን። መጽሐፍ ቅዱስ እሱን ነው የሚያስተምረን። ጌታ ኢየሱስ ክርስቶስ ምን አለ? ስለ ነገ አትጨነቁዋል። ለምንድን ነው ስለ ነገ ማንጨነቀው? ምክንያቱም ዛሬ የሚባል ቀን ተሰጥቶናል። ዛሬን ነገን መቅረጽ እንደምንችል ታውቃላችሁ። ዛሬ የምንወስናቸው ውሳኔዎች ነገ ብሩህ ቀን ወይም ጨለማን ሊያደርጉ እንደሚችሉ ታውቃላችሁ። ትናንትና አንድ ሰው አግኝቷችሁ ነገ ከሰዓት በኋላ እንገናኝ ቢላችሁ ኖሮ ምንድን ነበር የምትሉት? አልችልም። ለምን? እዚህ እንደምትመጡ ትነግሩታላችሁ። ስለዚህ ዛሬን የፈጠራችሁ ትናንትና ነው ማለት ነው። አንዳንድ ሰዎች ደግሞ የዛሬ ዓመት ነው የጀመሩት ይህን ቀን ለመፍጠር። ሰዎችን ሲደውሉ፣ ቦታ ሲያስይዙ ይህን ቀን ለመስራት ዛሬ ሲሰጣችሁ ዛሬ ለዛሬ እንድትኖሩ አይደለም፣ ነገን ለመስራት ነው። ስቲቭ ጆብስ ምን አለ? the best way to predict the future is to create it አለ። ነገን ምን እንደሚመስል መወሰን ከፈለጋችሁ ዛሬ ልትፈጥሩት እግዚአብሔር ሰጥቷችኋል። ስለዚህ ነገ ማያስጨንቀው ዛሬን በአግባቡ የምትጠቀሙ ከሆነ ብቻ ነው። ብዙዎቻችን እግዚአብሔር የሚሰጠን እድል የማንጠቀምበት ትልቁ ምክንያት እድል ወደኛ ሲመጣ እድል ተብሎ አይጻፍበትም። ስራ መስሎ ነው የሚመጣው፣ ልፋት መስሎ ነው የሚመጣው፣ ድካም መስሎ ነው የሚመጣው። መቼ እድል እንደነበረ ታውቃላችሁ? እንደምታውቁት ሲያመልጣችሁ ነው የምታውቁት። ብዙ ሰዎችን አገኛለሁኝና ይሄ ከሆነ እናንተ የምትኖሩበት ሰፈር እኮ በ5000 ብር 1000 ካሬ ሜትር ግዛ ተብዬ እዚህ ሰፈር ምናምን ብዬ እኮ የተውኩት ነው ይላል። ያኔ ኦፖርቹኒቲ አይመስልም ነበር። ኦፖርቹኒቲ እስክታጡት ድረስ ኦፖርቹኒቲ እንደሆነ አታውቁም። ኤጁኬሽን ነው ያጠናሁት። ማክሰኞና ሐሙስ አስተማሪያችን ከ11 ሰዓት በኋላ ክላስ ነበረው። አንድ ካሪኩለም ዲዛይኒንግ የሚባል አንድ ኮርስ ነበረና ማክሰኞ ከ11 ሰዓት በኋላ እና ሐሙስ ከ11 ሰዓት በኋላ ነበረ ክላሱ። እኔ ደግሞ ማክሰኞና ሐሙስ አገልግሎት አለብኝ። ክላስ ገብቼ አላውቅም። በኋላ የመጨረሻው ሳምንት ላይ ፈተና ሲደርስ በጣም ወዳጄ ነበር። ከሱ ጋር እሱን ደብተር ወስጄ አጠናውኝ እና ውጤቴ A+ ነበር። ከዛ ትንሽ ጉራዬን ነዛው። ዋናው እግዚአብሔርን ካገለገላችሁ ይሄ ጌታ ልዩ ቅባት ይሰጣችኋል ምናምን ብዬ ብዙ ነገር ሰበኩበት ማለት ነው። አሁንም ሪፖርት ካርዴ ላይ A+ ነው የሚለው። ከስንት ዓመት በኋላ እንደሆነ አላውቅም፣ አንድ ትልቅ ፕሮጀክት አገኘሁኝ ለአንድ ትልቅ ኮሌጅ ካሪኩለም ዲዛይን እንዳደረገ። ከየት እንደሚጀመር የት እንደሚያልቅ ግን ማስታወስ አቃተኝ። ቢኮዝ ሾርት ተርም ሜሞሪስ ነበር ያስገባሁት። ወዲያውኑ ተፋሁት። የሚባለውን ነገር አገኘሁት። ዕውቀቱን ግን ጥዬው ወጣሁ። ስለዚህ ህይወት እንደዚህ ነው። ዛሬ የተዋችሁትን ነገር የዛሬ 10 ዓመት ምን ታደርጋለች? ታስከፍላችኋለች። ምን ማድረግ እንደነበረ ታውቃላችሁ? ያኔ ከጓደኞቼ ጋር እኩል መማር የነበረብኝን አሁን ይህን ፕሮጀክት ለመጨረስ ሌሊትና ቀን እያነበብኩኝ ድሮ የጣልኳቸውን መጽሐፎች እንደገና አጥንቼ ማለት ነው ያገኘሁትን ኮርስ እንደገና አጥንቼ መስራት ነበረብኝ። ሴክሬታሪ ነበረች አንዲት ልጅና አንድ ውድድር መጣና ለኳታር ኤርላይንስ ሆስተስነት ትወዳደር ነበርና በኋላ ነው የነገረችኝ። ካለፈ በኋላ ነው የነገረችኝ እና $3000 ነበር ደሞዙ። ያኔ እንግዲህ $3000 ምን ያክል ብር እንደሆነ ማባዛት ትችላላችሁ። ግን ደሞዙንም እንኳን አይነኩትም። ከቱም ሆስተስ ስለሆኑ ፐርዳይም ነው የሚመላለሱት። ፐርዳይማቸው ወደ 1500 አካባቢ በወር ያገኛሉ ደግሞ እና በጣም ብዙ ብር ነው። ስለዚህ ወንድሟ ከመልማዮች ውስጥ አንዱ ነበር። በብዙ ገብቷቸዋል። ብዙ አይነት ፎርጂድ፣ በብዙ አይነት ውሸት መጨረሻ ላይ ብዙ አልፋ የመጨረሻውን ኢንተርቪው ላይ ደረሰች እና መጨረሻውን ኢንተርቪው የሚያደርጉት ሰዎች ከእንግሊዝ ሀገር ነው የመጡት እና ሲያወሩኝ አንድ ስቴፕ ነው የቀረኛለች ያንን ለማግኘት። ሲያወሩኝ የሚታየኝ ክላስ የቀጣውባቸው ጊዜዎች በሙሉ
እንግሊዘኛ እየኮረጅ ያለፍኩባቸው በሙሉ አሁን ምን እንደሚያወሩ እንግሊዘኛ ይሁን ምን ይሁን ራሱ አልገባኝም ማለችና በቃ እዛ ሆኜ ማስበው ያኔ ያመለጡኝ ክላሶች በሙሉ ነው። መውደቅ ነበረባት፣ ወደቀች። ኦፖርቹኒቲስ በጊዜው አሁን የሰጣችሁ እግዚአብሔር የሰጣችሁ ትምህርት እግዚአብሔር የሰጣችሁ ኦፖርቹኒቲ አሁን ኦፖርቹኒቲ አይመስልም። ክላስ ቀጥታችሁ ወሬ ስታወሩ ወይም ደግሞ ክላስ ውስጥ በቀልብ ሳትኖሩ በአካል ብቻ ተቀምጣችሁ ገጥሟችሁ ያውቅም? አንዳንድ ሰዎች አይናቸውን ከፍተው መተኛት እንደሚችሉ ሁሉ አይቻለሁ።